ተያዘ መብራት እሺ ከቤት መባረር አምሮታል አባቴ ነው ባይዘውኝ ለምን ትፈልጊው ከላይ በከፈለ መሰለሽ ገንዘብሽ ሰላም ደጋችሁ ገና ከእንቅልፌ እንደተነሳሁ ነኝና you guys ፊቴን ምናምን ሁላ ገና አልታጠብኩም ምንድነው ፊትሽን ሳትታጠቢ ገና ከእንቅልፍሽ እንደነቃሽ ካሜራ ፊቴ ቆምሹ ካላችሁኝ ንቂ የመጣበት ዋናው ነገር ይኸውላችሁ ፍቅር ታኝቷልና ዛሬ ቤት መጸዳት አለበት እቃ መታጠብ አለበት እና ማታ ደግሞ ውሃ መጣ ውሃ ስንቀዳ ምናምን ያመሸነውና ቤቱ እንዳለ ዝብርቅርቅ ብሏል እቃ መታጠብ አለበት ምናምንና ውሃ ስንቀዳ ምሽተኛ ነው ፍቅርን እንሄድና ከቤት ማጽዳትና ከእቃ ማጠብ ምረጥ ለምንለው ግን መጀመሪያ ዝም ብለን ከሁለት አንዱ ምረጥ ምናምን እንለዋለን በቅልብ ልቡ ስለሚሆን ሚለንን አናቅምና ከሁለት አንዱ ምረጥ ምናምን እንለዋለን most probably ሱ ቤት ማጥራት ነው የሚለው ምክንያቱም እቃ ማጠብ ማለት ነው ፍቅር በጣም የሚጠላው ስራ እቃ ማጠብ ነው ጌታን እንዴት እንደሚጠላ አይፈልግም እቃ ማጠብ እቃ ጠቡ ከምትሉት እንጀራ ጋር ከምትሉት ይቀናል የሚመርጣው እናያለን ካልሆነ እጣ ነው ማስመርጣው እንደው ጋይስ የዚህ ቤት ብርድ ማለት ነው እኔ ከአቅሜ በላይ ነው የሆነው ማርያም ነው ብላችሁ እኔ አዲስ ቤት ስለሆነ ይሁን ምን ይሁን አላቅ ማለት ሰተኛ ያለ ካልሲ ነው መተኛት አልችልም በቃ እኔ ካልሲ ሞድሱ አይደለም ግን በቃ በስማም ብርዱ በቃ እስከሆነ ሰዓት ደራርበን ምንተኛው ብርዱ በጣም ከአቅም በላይ እግዚአብሔርን ደግሞ ይላችሁ ቤቱ መጋረጃ የለው ምናምን እኔ በየእንትኑ አየር እየገባ ይሁን ምን ይሁን እኔ አልገባኝም እዚህ ቤት ግን መጋረጃ ብቻ ነው የሚገዛለት በስማም ውድ ነው መጋረጃ ደግሞ ታዩ ማርያም ምንም አይነት መጋረጃ ቤት የለውም ምንም አይነት እቃ ቤት የለውምና አይ ቲንክ መጋረጃ በጣም ቤዚክ ነገር ነው ጋይስ እኔ አሁን ሳሎን ተቀምጬ አላውቅም አንዳንድ ዝም ብለን እቺ ነገር እናነጥፈና ለዛ ካልሆነ በስተቀር መኝታ ቤት ነው የምንሆነው አንዳንዴ ቤቱ እንዳይቀዘቅዝ ብዬ ምናምን ቡና ለማፍላት ጭሳጭስ ነው አድርጌ ዝም ብለን እንቀመጣለን እንጂ አብዛኛውን ታይም አሁን ላይ መኝታ ቤት ነው ማሳልፈው ምክንያቱም እንዳልኳችሁ ቤቱ እቃ የለውም ምናምን ከዛ ደግሞ በጣም እቃው አይደለም መኝታ ቤት እንደሆነ ያደረገኛል መጋረጃ ነው ጋይስ ፊት ለፊት እዚህ ጋር ደረጃ ነው ሲወጡ ሲወርዱ ያያችኋል ከዛ ደግሞ የኛም ቤት አስፋልት ዳር ነው በቃ እዚህ ፊት ለፊት ሰው ቤት አለ አይመችም ጭራሽ ምንም አይመቸው ማርያምን እንዴ መጋረጃ መድረግ አለበት እዚህ ቤት ነገር ደግሞ ነው የሚቆጣው መብራት ነው አላበራው ማርያምን መብራት እስካሁን አላበራውም ጋይስ ኢማጂን ማርያምን ገና ከእንቅልፌ እንዳልነቀው የምታውቁት መብራት ገና አላበራሁም እስካሁን አሁን ገና ነው መብራት ያበራሁት ከእንቅልፌ አልነቀሁም ገና እኔ ለመንቃት አሁን ማለት አለብኝ ውሃ ይቀዳልበት ለመንቃት እንዲህ ማለት አለብኝ ሳሎናችን እዩት ገና በጣም ብዙ መጸዳት አለበት ያልኳችሁ ወደዚህ ወደ ኪችን አይገባም ገና እዩት እንዳለ ቆሽሿልና you guys እንግዲህ ወንድም አለምን ፍቅርን ተነስ እንለዋለን ተኝቷል እዩት ማርያምን ተኝቷል መልኳቸው እኔም ተኝቻለሁ ሸበላይ ተኝቷል ጋይስ መብራቱን አበራዋለሁ ያያችሁ እሱ ተኝቷል ሬሳ ባሉት ሲተኛ ባይዘው ሳቂ መጣ ታኔ ዘይነት ነገር አልችልም ማይኩን አደረኩት እሱ እዚህ ጋር አድርጌበታለሁና አሁን ምንድነው የምንለው መሰላችሁ አንተ ፍቅር ተነስ ሳት ተያይዟል ምናምን ውሃ ፈንድቷል ውሃ ፈንድቷል ውሃማ አይፈነዳም ምክንያቱም ያጋል ማታ ስለቀዳን ትኖራለች ብሎ ያስብ ኤሌክትሪክ ተያያዘ ምናምን እንለዋለን እንትን ነው ጀብድ ስለሆነ ምናምን እንዲህ ማውራችሁ ከተኛ አይሰማም እግዚአብሔር ስለማያውቅ እና እንደዛ ልበለው እንደው ብቻውን የመጣችልኝ አሰማት መብራት ኤሌክትሪክ ተያያዘ ምናምን እንለዋለን ሰው ሚለንን አብረን ያለን ፍቅር መብራት ተያያዘ መብራት ተቀጣጠለ መብራት ነደደ በዚህ መብራት ይመናል ሽማግሌ ቀላልሽ እንደ መሻ ጅብ ወደ ቤቱ ሳይገባ በሌሊት መጣ መብራት ሳትያያዘ ማለት ምን እንዳልኩላ አላውቅም እግዚአብሔርን አንተ ምንድነው ተቀጣጥሎ ነበር አጥፍቼው ነው መብራት ተያያዘ ኤሌክትሪክ ተቀበያለሽ ማለት ምን የእውነት መስሎ እንዴት እንደነገርኩ አይኖ ታውቃለህ እኔ
እንትን ኪንግ ትሪትመንት ነው የምሰጥህ ታውቃለህ እሺ ቀጥ ተነስ ምን ነው እዚህ ለሊት ተነሳ አንተ ለሊት አይደለም ማርያምን ለሊት አይደለም እንዴ ነክቷል እኮ ወይማ እንዴ ልጁ ተነስ እንትና ምግብና መቀራቀራርብልሃለሁ ቡና ምናምን ሁሉ በቃ ፋፋ ጾም ነው ቡና ዊክነሱ ነው ተነስ ማርያምን እሺ ከሁለት አንዱ ምረጥሽ ችግር የለም ፓስታም መኮረኒም አልፈረም ነሳለሽ ነው ማለት ከሁለቱ ምረጥ እኮ ነው ያልኩ ከምንና ከምን አላልከኝም ምግብ አይደለም አንተ ዘመናዊ ተኝተህ እኔ ተረስቼ ደፍረፍ እየሰርቼ ላበላ ማለት ትነጥቁ ምንድነው ልጅ ከቤት መባረር አምሮታል ማርያም አንተ ቤት ክሬም ነው ከከፋፈልኩኝ እኮ ያንተ ስራ ደግሞ ሰርቶ ማብላት ደስም ፍቅር ነህ ምን ሰርተሽ ነው ፓስታ ነው አንተ ሰርች አይደለም ማርያምን እንዴ እና ምረጣልሽ ምን ነው ምንድነው ቆይ እሱ ልነግርህ እኮ ነው እሺ እንዴ ያያቻው ሰርቼ ላበላው ስል መብራት ሄደ መብራት አየሃ ሰርቼ ላበላህ ነበር መብራት ሄደብን ጋይስ አሁን ለቆዳሽ ምንድነው አትቀልጂ እንጂ አንቺ ምግብ መስሎኝ እኮ ነው ኧረ እባክህ ጾም ትጾም የለም በዚህ ሰዓት አሁን በዚህ ጧት ጂም ሳይገባ ምናምን አላልክም እንዴ ለሊት መስሎ ነው ግን ጌታ ስንት ነው ተው ሰዓቱ ተው ግን ለሊት መስሎ ነው እኮ ምን ታደርግ ነው ሰዓት ተነሳሽ እኮ ነግቷል በደንብ ከቤት ማጽዳት ከዕቃ ማጠብ እሺ ሶስተኛ ምንድነው ሶስተኛ ምግብ መስራት የጋራ ነው ምግብ መስራው የጋራ ነው እሺና ከመብላት ከሶስት መብላት ደስ ይለኛል ስለዚህ እጣ ይሁን የምን እጣ ማርያም እንደዚህ ላድርግ እጣ ላድርግና የደረሰው አሁን ከዕቃ ማጠብና ከቤት መውለድ መጀመሪያ ምረጥ መተኛት ሰምታችኋል ዕቃ ማጠብ እና ቤት መወልወል ምናምን ሰው መተኛት ብሏል ስለዚህ ከመተኛት ከቤት መወልወል ከዕቃ ማጠብና ምግብ መስራት አራት ምርጫ ይኖረናል ማለት ነው መተኛትም ብሏል ከደረሰ ግን የምርጥ መተኛት ከደረሰኝ አጠገቤ እንዳደርሽ ልጥነውበት ማርያም በል ጌታን እሺ ማርያም ተስማምቻለሁ መተኛት ከደረሰው ይተኛል ከዛ እኔ ቤት አጽድቼ ከደረሰኝ ንክች ማላርግሽ ወቃማጣ ቀማጣ ባታስገቢ ጥሩ ነው ደስ እንዲሽ ያስገቢ ከፈልክሽ አለ በጣም የሚያስጠላኝ ንቃላጥ ነው ሲጀምር እድሌ ነው ቆአሉ ቀማጣ ነው የሚደርስ መተኛት ነው ማርያም ከተመተኛት ቢደርስ ተኝታ ከዛ እኔ ቃጥቤ ምናምን አይላ እንደዚህ ችልና ደበን በየለጥ ነው እጣ ላውጣ አለቀህም እኮ በትይጂልኝ ብታይ አንተ የሰው ሬሳ በቃ 24 ሰዓት 24 አወር መተኛት እንቅልፍ ዳያ ያደርጋል ተኝታ እንደው ምንድነው የምትወደው መኪና ትገዛው እንደሆነ አይሃለው እኔ ተኝቼ የምወደው መኪና አንተ እኮ ለሱ ማልፎ ባይዘይ ለኔም ለመግዛት ፕላን አለው ትላለህ ብር እንዳገኘ ነበር ላንቺ መኪና መገዛልሽ ለኛል ግን የልደስ ቀና መጣና ከፊትሽ ግጭጭ 24 ሰዓት የተኛ ግጭጭ እኔ መኪና አልገዛ ነበር አሁን ግን በቃ የሱ ሁሉ ጊዜ ትልቅ ህልሙ ብትሉት በቃ ላንቺ ለልደስ መጥቼ ያ መኪና ይዤልሽ ግን 24 ሰዓት ልጅ ምንድነው ለጥ ነው 24 ሰዓት እየተኛ እኔ መኪና የሚገዛ ከሆነ እሱ ላይ ነው አሁን ትንሽ እየጠበቅኳቸው ነው አንኳኩተውን ከመኪናው እስኪ ታዲያ ጋይስ እንመለሳለን እጣ ከእናንተ ፊት ነው የምጽፈው እሺ ልንገራችሁ ከሱ ፊት እጣውን ያልጻፍኩበት ዋናው ምክንያት ምንድነው ዕቃ ማጠብ ቢደርሰው ጭራሽ አያጥብልኝም ምግብ ማብሰል ችግር የለበትም honestly speaking ማለት ምግብ ማብሰል ይወዳል አይጣላም ዕቃ ማጠብ ነው የሚያደርገው ግን አሁን ደግሞ እንዳያችሁ ስለተኛ ምግብ አብሰል ብለው ተነስቶ ታጥቦ ነው ዕቃ አልታጠበም አያደርግልኝም ቤት አጽዳ ግን ምናልባት ሊያግዘኝ ይችላል ምናልባት እና እንደምናደርገው ሙሉ ቤት ማጽዳት ብለን 4 እጣ እናወጣለን ቤት ማጽዳት ዕቃ ማጠብ ምግብ ማብሰል መተኛት ይሄ ነው የተባባልነው ሶ እንዳልኳችሁ ዕቃ እንደማይጥብልኝ አውቃለሁ መተኛት ምን ከደረሰው እኔ ይተኛል አፍርታ ምናምን ነው የሚለኝ ለዛ ምን እናደርጋለን አራቱንም ወረቀት ቤት ማጽዳት እንለዋለን ቤት ማጽዳት እና እኔ የሰራው እንትን መተኛት ቢደርሰው ሊዘረገፍ አረባከ እኔ ብቻዬን መስራት ግዴታ እንደምን እንደ ቤት እኔ እህታችሁ የማይመለከተኝም እኔ እና ሁሉን እኔ ቤት መስራት ብቻ ይሰራ ነው የቤት ስራ ሲጀመር ይሰልቸኛል አባቴ ነው ባይዘውይ ማይ ዳድ አሁን ኢማጂን ሁሉንም ሲያነሳ ቤት ማጽዳት ነው ሲያነሳ ቤት ማጽዳት ከዛ እናስመስላለን ጋይስ ነው ብለን እናስመስላለን በጣም እኔ ሲጀመር እንደው ብተኛ እኔ ተኛ ብዬ ነበረ ግን በቃ እግዚአብሔር አልፈቀደውም ተነስተ ስራ ምናምን እለዋለሁ
እግዚአብሔር ይወድሃል እቃ ማጠብስ ቢደርስ ኖሮ ምን ይውጥ ነበር እንላለን። ይሄ ቤት ባይዘይ ለሱ ይሄ እሱ ክፍል ነው። አልጋ ምናምን ገና ፍራሽ ምናምን ያው ነገሮች ሲስተካከሉ ቀስ በቀስ እናሟላለን ብዬ ተውኩት ነው እንጂ ይሄ እሱ ክፍል ነው። ባለ 2 መኝታ ነው ባይዘው ተከራየሁት እና ባለ 2 መኝታ ነው የተከራየሁት። እሱ ይሄ እሱ ክፍል ነው። እሱ አሁን ያለው ማስተር ቤድሩሙ ጋር ከኔ ክፍል ነው። አያጭ እንግዲህ ለነገሩ ጣህ ልታወጣ ስለሆነ እንግዲህ ልጁ ገና ሌሊት መስሎታል። ማርያም መተኛት የሚለውን ለማየት ምንድነው እንደዚህ መጣደፍ? ፋሚሊ እጣውን አይታችሁታል። ይሄው 4 እጣ ተጽፏል። ሰው ቢኖር እንትን ይል ነበረ እና ቃል ገባለታለሁ መተኛትም ከደረሰው ከናንተ ፊት ይሄው አይ ፕሮሚስ ማርያም እንዴ መተኛት ከደረሰኝ አጠገብ ያደርሽ ማለይሽም እዚህ ምን ነው ጌታ መተኛት ከደረሰ ችግር የለውም። እኔ ለምን እንትላለሁ ቆያ መተኛት ከደረሰው ግን አንተም ምንም ደርሶ ከደረሰ ጌታም ስክሪን እሰራለሁ በል ቃማጠብ ሊደርስ ይችላል። እንግዲህ ፍቃደኛ ከሆንክ እንቀያየራለን ችግር የለውም። እንደዛ እንስማማለን። ግን ማርያምን ስራም ከደረሰ ልትሰራ ሰራሉ ስሙ ማርያም እጣ ከደረሰኝ ይሰራሉ። መተኛትም ከሆነ የምርን እየሰራው ትተኛለህ ማርያምን። አይ ግን ጌታን መተኛት ቢደርስ ጌታን ትተኛለህ ግን አይ በቃ ያው ሙዚቃውን ነው ከፍተልኝ። እሺ አሁን እስቲ ተኛበት ውጪ አሁን እንቅልፌን አታጥፊው። መተኛት ትላንታና አልተኛበት ይፈታል። ወይኔ ጉዴ ፈላ። ይሄ ልጅ መተኛት ነው የሚደርሰው በቃ። ወይኔ ፍቅር መተኛት ነው የሚደርስ። ቆይ እሱ እንዳትከፍት ቀጥ ብለሽ እኮ እንዳትከፍት። ቆይ ይሄን እበላዋለሁ በቃ ማቲው እጅዛ ድረስ ክጥል ድረስ ቀይረብ ጠብቀኝስ ወረቀቱን በላው አልጠላው። ለምን እንደምበላ ታውቃለህ? እንትና በቃ እዚህ ጋር መተኛት ይሆናል። ከዛ ማጥዳትና እቃ ማጠብ ከዛ ምግብ መስራት እንኳን እንጂ በል አቦ በላ እንግዲህ ታይሜና ትጨርስ። እንግዲህ በቃ መተኛት ነው የሚደርስ ሲጀመር በቃ ለሱ ኦሬዲ መተኛት ነው የደረሰው። ጋይስ ከኔ ጋር አብራችሁ መጀመሪያ ቤት እናጸዳለን። መጀመሪያ ቤት እናጸዳለን። ከዛ በኋላ እቃ እናጥባለን። በቃ ስለዚህ ቤት ማጽዳት ሄደ። ኧረ ዝም በል መተኛት ነው ፈጭቆ አውቀህ ነው ማርያም ቤት ማጽዳት ነው የሚለው። ኧረ ዝም በል ይቀልድክ ነው በተኛበት አንተ አውቀህ ነው። ኧረ በስመ አብ አንተ አውቀህ ነው። አይ ጋይስ ቤት ማጽዳት የሚለው ደረሰው። ፍቅር የሆነክና አለም ቤት ማጽዳት ደረሰኝ። በቃ ውጪ ያብላጥ። እንዴት ነው ቤት ማጽዳት የደረሰ ግን? በቃ ተው አስማተኛ አይደለም እኮ መተኛት ብቻ የሚደርሰኝ። ተው ተኛ በቃ ተው ጌታ ተደም ግን እንዴት ቤት ማጽዳት ደረሰው? ፋሚሊ አያችሁ እግዚአብሔር ግን ያያል። አያችሁ እግዚአብሔር ያያል። እኔ ብቻ እንዳትንገላታ ብሎ ፈጣሪ አያህ ከሽንት ቤት ነው የምትጀምረው ጽዳት። እኔ እኛ ቤት ተለይቶ ጽዳት አለ። ትናንትና ማታ ያ ሁሉ ትናንትና ውሃ ስንቀዳ እግራችን የተራመደችባት መስመር አይቻለሁ። እሷን በሳሙና ሙልጭ አድርጋ ኖ ዌይ አለቀ። አይደለማ ጽዳት ከተባለ ጽዳት ነው። ሽንት ቤት ደግሞ ካልሽ ከበሩ ውጭ ያለችው ፓርት ጓንትሽን ትለብሻለሽ ማርያም። እንዲህ ጓንት ታስገባለህ። ይኸው መብራት ጠፋ። አሁንም ጽድት ውስጥ ድረስ ገብተህ ሲንኩን ምናምን እንዳለ ታጸዳዋለህ። ዛሬ ስራው እሱ ነው። እኔ ደግሞ ምን አደርጋለሁኝ? ያው ዞሮ በቃ አቃጥባለሁ ማለት ነው። ታበሳለሽ፣ እቃ ታጥቢያለሽ፣ እኔን ትንከባከቢያለሽ። ምግብ ስናበስል ደግሞ የጋራ ነው፣ ሼር ነው። አንተ እኮ እኔ ካጫወትኩሽ በቂ ነው። በቃ አራል ሆነ አታጫውተኝ በማርያም በሞቴ። ኧረ እንደ በስመ አብ እኔ አጫዋች አልፈልግም። እኔ ሽንኩርት ስከትፍ ምንድነው ቁርስ የምፈልገው? እዚህ ጋር አንዴ ቁርስ ምንድነው ማርያም? መኮረኒ በቀይ ምሳ፣ መኮረኒ በቀይ በስጎ ተመርጧል። ምሳ በስጎ ተመርጧል። እግዚአብሔር የሚወደኝ ሰው ነኝ። ገና ታላቅነቴን እንጠቀምበታለሁ በዚህ ልጅ። እኔ ግን እንዳንተ ክፉ አይደለሁም። ለጊዜው እቺን አልጋዋን ነካ አደርጋታለሁ። ኧረ እባክሽ ነው
አብረሽኝ የተኛሽበት መሰለኝ አልጋው። አንቺ ልጅ በቃ እሺ ስለዚህ ሙሉውን ስላልታሰሪ ነው ሀሳብሽ። ምን ስራ ሰርተን ታቆም ነው? ምንድነው የምትሰርተው? የምታውቀው ቤት ማጽዳት፣ ምግብ ማብሰልና እቃ ማጠብ ነው። በቃ እቃ አታጥምሽ። ምግብ ትሰራለህ፣ ቤት ታጸዳለህ፣ ውሃ ትቀዳለህ። እዚህ ቤት መኖሬ ብቻ በቂ ነው። መኖሬ ብቻ ሳልሰራ ቁጭ ማለቴ ብቻ ትልቅ ነገር ነው። አንቺ አይገባሽም። እኔ አይገባኝም። ፋራ ነኝ። አየህ አይገባኝም። ሂጄ ላሳይሽ እንጂ ምን ያክል እንደምጠቅምሽ። እኔ ፋራ ነኝ፣ አንተ አራዳ ነህ። ያው ችግር የለውም። አራዳው ታጸዳለህ። እንዴት አራዳ እንደሆንክ በኋላ ቪዲዮውን አሁን እሺ ፊቴ ልተጣጣ ምናምን ከዛ ምንድን ነው የማደርገው? ምንም የለውም። በቃ እኔ ኪችን እገባለሁ፣ አንተ ታጸዳለህ። ቤቱን ያየሽው ነው እንዴ እንደቆሸሽ? ቆሻ ትናንትና ውሃ ስቀዳ እኮ ነው። ውሃ ስትቀዳ ነው? ኦ ማይ ጋድ እኔ ቆሸሻው ይሄ ቆሸሻል እንዴ? ያራር ቆሸሻ። ኪችኑን ብታዩት ምን ልትሉ ነው ጋይስ? ይሄንን የሞላው ከዛ ያመላለሰ ነው። ለጊዜው ብር ሳገኝ ይገዛለው እንትን ብዬ ቶይሌት ማብረሽ ነው እንዴ የምትገቢው? ውጪ ወጪ ምንም አብረሽ ነው የምትገቢ? ምንድን ነው ቶይሌት ነው አብረሽ ነው ወይ የምትገቢው? ፊቴ ልታጣጣበት ውጪልኝ። ምን እንደምትፈልጊው? እኔ ካንተ ነው የማልፈለገው። ማለት ማስጸዳትም ሰላሜን መንሳትም ነው ፍላጎትሽ አይደለም? ውጪሽ ስትተጣጠብ ግን ይሄን ውበትን ማየት ፈልጋለሁ። አቤት አቋም ማአሙል ምንድነው የምትመስለው? አቃጥልህም እንደ ሰው ነው። አቃጥልኝም። አይኔን ውስጥ እንኳን ለሚያጠብኩት ቆዳዬ ነው። አንተ ግን ስታምር ሰው እንዴት ነው በሳሙና እንደዚህ የሚያምረው? በጣም ቆይ እንጂ ሽንት ቤትም ቁጭ ስትልኝ አንቺ እሱ ነው ይቀርሽ። ምግባችንን ሰርተን እንበላለን። ቡና ፍቅርዬ ወይ ቡና ፈላለሃለሁ። የኔ ጣፋጭ የኔ ከረሜላ መፍሳት አልቻልኩም። ማይኩ አጠገቤ ስላለ ዘግይልኝ። ሽንትሽን አንቺም ችግር አለው። አልፈልግም። ማይኩን ላጥፋው ልጣለው? ለምን? ያለውበት ቦታ ፕራይቬሲ ቦታ ነውና ነፃነት ይፈልጋል። ስለዚህ ማይኩን አጥፊልኝ። ለመፍሳት ነው? የምን መፍሳት ነው? ባለቂ ተሻለሽ እንዴ? መፍሳት ምንድነው? መፍሳት ምንድነው? አንተ ተፈሳማ? አረ በስመ አብ ወወልድ ወመንፈስ ቅዱስ። ይሄ ለመተንፈስ ነው። ፈስታት ተቅማበቴ ምንድነው መፍሳት? አይ ፈስታት ተቅም ምንድነው መፍሳት? እኔ ምን አውቃለሁ? ሊመጣልኝ እራሱ አልቻለም። መፍሳት ምን አይነት እንደሆነ አታውቅም? ቢጫ ቀለሙ ምናምን ከለር አለው? ከለር አለው? ጌታ ይሁን። ኧረ ሂጂልኝ ዛሬ። ኧረ እባክሽ እባክሽ እድሜሽ በላት ቀልጅ። በዚህ እድሜሽ አንቺ ሂጂልኝ እንዴ? አይገባሽም እንዴ? አጥፊልኝ ይሁን አጥፊልኝ። በዚህ ሁኔታ እዚችው ማደራችን ነው ተሰርቶ ሳያልቅ ሸንተ እዚህ ጋር ድምጽ ይገባ። ፈስ ምን እንደሆነ ለማወቅ ፈሳና ማይኩ ላይ ይገባል። ዛሬ ጨረስክ? አሁን ባን ነገር እንስማማ። እችን ስራ ብለሽ አሳይ። ከዛ በኋላ ከህይወቴ ውጪ ኦሬዲ ማጽዳት ነው። ምንም የምታደርገው ነገር የለም። ሽንት ቤቱ እንዳለ በጓንት ነው የምታጸዳው። በጓንት ይሄን እዩት። ኔክስት ተከታይ ምንድን ምን አስልት ነው ታው። ይሄን በደንብ ይጸዳል። ኪችኑን እዩት። ትናንትና ውሃ ማታ እንዳልኳችሁ ይላችሁ ሲቀዳምና አንተ ይሄን ሰዓት ሞላ እንደ ውሃ ሄደችው ማርያም ውሃ ሞልቻለሁ ሁሉን አላልከኝም ነበር እንዴ? ሞሊያ ሩቶ ሞልቼልሻለሁ። ከዛ ሩቶ ሞልቻለሁ ማርያምን። ኦ ማይ ጋድ ሩቶአችን ሞልቷል። ሶ የኔ እቃ ይሄን ነው ማጣጥበው። ምን ስናደርግ ነው ግን ይሁላ እንደዚህ ሆኖ? በኢየሱስ ግራ ገብቶታል። ኪችናችን ምናምን የራስሽን ሽንት ቤት አጸዳለሁ እና እንትን በለ የራስሽን ራሽ ታጸዳለሽ። አይመለከት ያንቺን መሬቱን እና ውጩን አጸዳልሻለሁ። በዚህ እንስማማ። ማለት ተግባር የለሽ ሴት አይደልሽ? ችግር የለውም። ለምጅሻል ውልቅ ብለሽ ከህይወቴ እንድትወጪ ነው የምፈልገው። መሬማ አንተ አይደለም አንተ አይደንስ ሻወር ወስደሽ ሳሙና በየቦታ መጣልና እንደዚህ አይነት ስራ ነው ብሰራ ስትንጨረጨሪ ነበር የምትዩ። እኔ ሳደርግ አንቺ ስታሪ ነው ቤትሽ ነው ከላይ በከፈለ መሰለሽ። ጀመራ ከታንዱ ማን ይሰጥሽ ላንቺ እንደዚህ እንደፈለግሽ የሞን ነው
ብሬ ማለት ገንዘብሽ ገንዘቤ ሰራ አድርጋ አምጣ እስኪ ብር አንቺም ሰሪው ማን ሊበላ ነው ያገዝከኝ ነው አትበይ አሁን ለጽዳቱ ሂሳብ እንወራረዳለን ቁጭ ብለን እንሰራታለን አትከተኝ ደግሞ በቃ ውጭልኝ ይሄ ችጋራ ማለት ነው ማርያምን እዩት አንተ በኢየሱስ ስም ይሄ ሁሉ በረኪና መቼ ጨረስከው በረኪና በጣም ጨርሻለሁ አይኑ እና ከገዛሁት ኮኪ ከም ሳምንት አሉ ነው እኔ ብዙ ማውራት አልፈልግም ምንድን ነው ማውራት ማፈልገው አንተ በረኪና ስንት እንደገባ ታውቃለህ የተግባር ሰው ነኝ ወሬ አይመቸኝም በረኪና ስንት ገባ እና ቤቱን ለማጽዳት ነው በቃ አዲስ ቤት ስለነበረ ዝም ብለህ ካደረከው ስንት ብር ነው በረኪና ልትገዛልኝ ነው ስንት ብር ነው ንገሪኝ በቃ አላውቅም እኔ ማንንም እንደዚህ ከሚናገር ስንት ነው ንገሪኝ ስንት ነው ብለህ አሁን ስንት 5 ሳንቲም ያላት መስልህ ችጋራ ማለት 220 ምናምን ብር አለኝ እዛ ጋር እዚህ ጋር ያለ 200 ምናምን ብር ማርያምን ራሴ ትቀልደ ያንቺ ማለት የኔ ነው እቺ ልጅ አትሰማም እንዴ ምን ሰራልሽ ተከተይ እንጂ ከስር ዋናም ተሸካከም እኔ ተሸካሚ አይደለሁም ውሃ ስትቀዳ እንዴት አድርገን ይቀዳው ምን እየተጓዝክበት ነው እንዴ ታኝቶ እንደማዘዝ መሰለሽ እንዴ ሰራ መስራት የተግባር ሰው ነኝ ወንድሜ የተግባር ሰው ነኝ ብሏቸዋል ጨረሰና እንዴ ያላርጉ ነው አታስመስል አድርጎ አልገዛንም አታስመስል እኔ እንኳን አንድ ቀን ይናጽልቸበታል የቃ ማጠቢያ ነው ብለሽ ነው እንጂ ይሄ ደነስ ምን እንዳደረገ ልንገራቸው አዎ ምንድን ያልከው እሱን ምንድን ያልከው የቃ ማጠቢያ ነው ከማለትሽ በፊት ከማሳወቅሽ በፊት አንዴ ቤት ሁሉ ይየበታሉ ግማሽ ያለቀው ለዛ ነው ግን አዲስ ቤት ተገቢ እንደሆነ ታውቃላችሁ እስከዚህ ድረስ አርኩና ቤቴን ጽድ ምን አይነት ማለት እግዚአብሔር ሲነግረኝ ደም ይፈላ ጋይስ ይሄ ደግሞ ሽንት ቤት ላጥብበት ነበረ የመስታወት ነው አለች እሺ ብዬ ተውኩታለሁ ምን አይነት ልጅ እንደሆነ እግዚአብሔርን ጋይስ በቃ ፍቅር ረበ አና አለቃ ስትሆኝ እኔ ይብላኝ አንቺ አለቃው ነሽ ለምትመሩ ማህበረሰብ በቃ እኔ ለነሱ ነው ያዘንኩት ቅስም ብላ አገኘው ብለን አትጠቃቀም ሙሉ ላሉ አንተ በቃ እግዚአብሔር በቃ አንተ ምን አለብህ አይባልም ማለት አልተማርሽም ልጁ ብቻ እያወራ ነው በቃ አልገባችሁም ና አትማታ እየተማታ ነው ይሄ እንደነዚሁት ስልኩ መብራት የለም ቻርጅ አድርጎታል አጎንብሰሽ ተጠጋውን ላላላላላ አሳዘንሽኝ መሬማ የሚባል ነገር እንዳልሰማ አሳዘንሽኝ መሬማ ስንት አለ ሆድሽ ያጸዳልሽ ስለሌለ ነው አያችሁ በቃ የሥራ ሰው የቀን ሰው ነው እንደምን አትሞክርም እንግዲህ ሽንት ቤት ማጽዳት ነው በቃ ይሄኛው ለዛኛው ሽንት ቤት ይሆናል እኮ አንተ ምንድነው ይሄ እኮ ለሁለት ይሆናል እግዚአብሔርን አንተ ምንድን ሳሙና ጨርስ እዚህ ጋር እንዴ በቃ ረማዳን ውሃ ያስፈልገኛል አምለቀልቀው በዚህ ነው ሌላ ታለቀልቀው ለእንትኑ ነው ሲንኩራስ መታጠባለበት እኮ ሲንኳን ላጽዳልሽ ለኔ ብለህ የምታጸደው ሳሙና አንሳው ዱሩን አንሳልኝ ማርያምን ዱሩን አንሳው ውጪ እስኪ ውጪ ኩሉ ሁለት ይሆን ነበር ግን አይሆንም ቅመማ ያስፈልጋል በቃ አንተ ትንሽ እኮ ነው የሚደረገው ዝም ብለህ አልፈርድብሽም ቤት ስትወጪ መጀመሪያሽ ነው አታውቂም አዲስ ነሽ ነው አንተ ምን አይነት ልጅ ነህ እስከዚህ ደስ እኮ ምን ያደርግልሻል እባክህ ሲንኩ ጋር ማድርገው እዚህ ጋር ግን ይሄ ነገሩ ንጹህ ነው ችግር የለውም እንዲያስጠግራ እያሰራችኝ ነው አንተ ምን ሰርተህ ተኝቶ ነው መብላት የምትለው ቤት ማለት ነው ስራ አለ ከተባለ ፍቅር አለ እኔስ አርጎ የሚያመቻችልሽ እኮ ፈጣሪ ላንቺ እንዴ ወደብስማ በቃ በቤተሰብ በፋሚሊ የሚሰራ ስራ ካለ የለችም ወይ ልታጠና ተብላ ትወጣለሽ እና አሁን ላጠና ብዬ ራሱ ይስቃሉ አንተ ታጠና ነብዩ አይ ይሁት እንግዲህ አሁን ይሄ ጸርቷል በቃ አቦኬ ወቴ ውጪ በቃሽ ነጭ ይሄ ጸርቷል ነው የሚባለው ይሄ ጸዳ እንደዚህ ሽት ማርያምን ሽት መደረግ አለበት ይሄው ይሁት ሰራበትን 5 ብር ጣል አደርግልሃለሁ ከህይወቴ ከወጣሽ ይበቃኛል ምን ማለት ነው እዚህ ጋር ሳሙና ማስቀመጥ እኔ ረስቼው ነው ቢጫ ይዟል እያሸሁት ነው ሳሙናው አራም ቢጫ ነገና ጥፍሬት አለ ይሄው ተፈቀፈኩበት እና ዱሩ አንዴ ዱሩ ዶሙ እኔ ስለ ሳሙና አይመለከተኝም እኮ አይ ገነጠለው አንተ ምን ነህ ፋራ ወጪ ያለ ስራ ገብታ ደግሞ ወሬ ጀመረች እኔ ደግሞ ኪችኔን ማለት ነው ፏ ነው ማደርገው ፏ እግዚአብሔር
እቃ ሳጥን ማለት ነው የሆነ ለብ ሞቅ ያለ ውሃ እወዳለሁ ደስ ይለኛል እቃ ሳጥን የለቀቀም ይመስለኝ እንደዛ ሲሆን ነውና አጣለሽ ምን ያልጀመርኩ እንጀም ሰሪስ ነው ምን ባከህ ይታዩ እሱ ቤት ተከምሮ ገና አልተነካም ማረም አልነካው በቃ ማውራት ነው የምትችይዋ እስኪ ወሬ ቀንሽ ወደ ስራ በቃ እጥብ ቶሎ ምናምን ውሃ ተሞልቶልሻል እንደው ማለት ጸዳለህ ይሄንን እኮ ራስን የማንሳት ግዴታ አለብህ እንዴ እንዳትነካኝ ማረም እኔ ላብዬ ነው የምናገርልህ ደውዬ እንዴ እታሽ በበለች ባጠጠች እጅ ቀጥ ብለህ ትኬት ቆርጬልሃለሁ ትመጣታለህ እዚህ ድንጋይን ታሞቃታለህ አንተ ድንጋይ አሁን እኔና እሱ አብረን ቤት እንድንሮን ያደረገን ትልቁ ነገር እኔ ዕቃ ማጠብ ወዳለሁ እሱ ዕቃ ማጠብ ያድም እሱ ትንሽ ምግብ ማብሰል ችግር የለበትም እኔ ምግብ ማብሰል ደግሞ አልወድም ተጋግዘን ያለ ነው ቡና ማፍላት መጠጣት ምናምን ይወዳል እኔ ደግሞ በደንብ ፋፋ አድርጌ አፈላላለታለሁና ዕቃ ሳጠብ ማገኘው ሪሊፍ ማለት ነው በጣም ርስ የሚል ጽድት ብሎ ሳይወቃና እንዳጸዳው እልኝ ፍሬሽ ያደርጋል ማርያምን ሊያወራኝ ሁላ አሁን 9 ሰዓት ተኩል ይላል እዩት ምግብ አልበላንም ፍቅር እያበደ ነው ግን እኔ ችግር አልነበረም መብራት ይሎ ስለነበረ ነው ቦኛል አትቀልጂ አንቺ እንዴ ኦ ማይ ጋድ ጌታን ዩ ጋይስ ቆይ ላሳያችሁ አንዴ ጋሚ መሬ ማስኪ እንዳልሰማሽ ኢዝ ጋይስ እዩት እግዚአብሔርን እዩት ወይ ሽታው ደግሞ ደስ ሲል በቃ ቤቱን እዩት ሲንኩ እዩት ጋይስ እዩት አሁን የፈጠነ ምግቤን ታመጫለሽ እኔ ኪዳነ ምህረት እንዴት እንደራበኝ እንዴት እንደተንገበገብኩኝ ብነግርህ ቡና ማፈላልሃለሁ በቃ ተስማምተናል ኪችኑ ራሱ ኪችኑ ያውም ይውላችሁ እንትኑ ችግር አለበት ሴራሚኩ ማለት ነው በጣም ታጥቦ ምናምን ነበረ ግን ትንሽ ያስቸግራል እኔው ኪችናችን እቃችን ያው ተጣጥቧል ምናምን እት እዚህ ጋር ፍቅር ሽሮ ይሁን ብሎ ሽሮ ሆኗል እዚህ ጋር ጥቅል ጎመን ከዛሬ ከፍቅርና ከኔ ጋር የነበራችሁ የቤት ማጽዳትና የዕቃ ማጠብ ፕሮግራም ይመስላል በጣም ርቦናል እንዳልካችሁ አሁን ጾም የምንፈታው 9 ሰዓት ተኩል ሆኗል ጾም ልንፈታ ነው ጀለስ ይት እንዲህ ብሏል ማርያም እርቦት ሊበላኝ ደርሷል ልንበላ ነው ለማንኛውም ይሄ ቪዲዮ ከተመቻችሁ ቀጣይ እኛ አብረን ሆነን ቢሰሩት ብላችሁም ታስቡት ኦር ቻሌንጅ ሊሆን ይችላል ካለ ኮሜንት ላይ ሳውቁን እንወዳችኋለን ባይ